ሱስ ካለብኝ በአሁኑ ሰዓት የእውቀት ሱስ ነው ያለብኝ እና ምን እላለሁኝ በየቀኑ አዲስ ነገር ማወቅ አለብኝ። ኤቭሪ ሲንግል ዴይ አዲስ ነገር ማወቅ አለብኝ። አሁን ይሄ እንደ ሱስ ስለሆነ ሳላረገው ከዋልኩኝ፣ አዲስ ነገር ሳላነብ ከዋልኩኝ፣ አዲስ ነገር ሳልማር ከዋልኩኝ በቃ ልክ ቡና ሱስ ኖሮብኝ ሳጠጪ እንደዛ ነው የሚያደርገው። ይሄ በጣም ጥሩ ሱስ ነው። ምክንያቱም እንድታድጊ አሳድገዋለሁ ትያለሽ። በቃ እኔ አሁን ጵኔልን አሳድጋታለሁ፣ በእውቀት አሳድጋታለሁ። መጽሐፍ ማንበብ አለባት ጵኔል፣ ዶክመንተሪዎች ማየት አለባት፣ አስተማሪ የሆኑ ፖድካስቶችን ማየት አለባት። ለምን? ሆን ብላ በየቀኑ ማደግ አለባት። ይሄ ነው ኢንቴንሽናሊ ነው የምታደርጊው፣ ሆን ብለሽ ነው የምታደርጊው። ስለዚህ ከትናንትናው ዛሬ እውቀትሽ አድጓል፣ ታነቢያለሽ። ካስፈለገ ደግሞ ትምህርት ቤትም ትሄጃለሽ። ራስሽን ኢኩዊፕ ታደርጊያለሽ፣ በእውቀት በአዳዲስ እውቀት ራስሽን ኢኩዊፕ ታደርጊያለሽ። እኔ አሁን የተማርኳቸው ትምህርቶች አሉ አይደለ? ጥሩ። አሁን ካለኝ እውቀት ትምህርት ቤት የተማርኩት ምናልባት 30% ሊሆን ይችላል ከትምህርት ቤት ያገኘሁት። ሌላው 70%ስ በማንበብ ነው፣ በመፈለግ የሆነ ነገር አሁን ማወቅ አለብኝ ይልና ፊሎዞፊ ውስጥ ገብቼ ሳነብ ታገኛለሽ፣ ቲዮሎጂ ገብቼ ሳነብ ታገኛለሽ፣ ሂስትሪ ሳነብ ታገኛለሽ። አሁን በእውቀት ለማድረግ አሁን እንትን ነው፣ አውቶማቲክ ነው፣ በየቀኑ ማድረገው ነው። እና ራስሽን ዴቨሎፕ ታደርጊያለሽ እየተሻሻለ የሚጠቅሙ ነገሮች። አሁን ቲክቶክ አለ፣ በጣም ነው ጊዜ የሚፈጀው አይደለም? ሰዎች ሲነግሩኝ ያለማቋረጥ ተቀምጠው 2 ሰዓት 3 ሰዓት ይፈጃል። 3 ሰዓት ፈጀ እንበል፣ በ3 ሰዓት ውስጥ ምን አገኘ ያ ሰው? አያስቅም? ቲክቶክ ያስቃል። እኔን አያስቀኝም? በጣም የሚያስቁ ነገሮች አያሉ፣ የሚገርሙ ነገሮች አታገኝም? ታገኛለሽ። ግን እሱ ላይ ቁጭ ብዬ ጊዜን 3 ሰዓት ከፈጀው 2 ሰዓት ከፈጀው ላነብ በእውቀት ላድግ የነበረበትን ነገር አላገኘው። እንዳልኩሽ ነው። ከትምህርት ቤት በማስተርስ ፕሮግራም ስትማሪ የምታገኛቸው አሉ። እኔ ስማሪ ያገኘኋቸው ትምህርት ቤት ያነበብኳቸው፣ ለፈተና ያጠናኋቸው አሉ። ከወጣው በኋላ ያነበብኩት ነው ግን አብዛኛው የተከማቸ እውቀት እና ሰልፍ ዴቨሎፕመንት ላይ ደግሞ ስትሰሪ፣ ራስሽን ለማሻሻል ስትሰሪ በንባብ በእንዲህ አይነት ነገር ታሻሻለሽ። ከኔ ጋር በተሰራ የነበረችው ፍቅር ይበልጣልን ታውቂያታለሽ? ፍቅር ቅድም ስታነሽልኝ ነበር። ተወጃታለሽ? በጣም ፍቅር በጣም ጥሩ ልጅ ናት። አነጋገሯ ያላት ለዛ ለሰው የተሰጠሽ ልጅ ናት። በጣም እና አሁን እሷ ጋር እየሰራን አንቺ ላይ እንዴት አሁን እንደምበጣብሽ ላሳይሽ። ከእሷ ጋር እየሰራን ታነባለች፣ እንደዚህ እንትን ትላለች። ከዛ በፓብሊክ ሄልዝ የመጀመሪያ ዲግሪ አላት፣ አንቺ በቲያትሪካል አርትስ እንዳለች። ከዛ አሁን የምታደርጊው አልኳት፣ ቀጥ ብለሽ ትሄጂና ትምህርት ቤት ትመዘገቢና ሳይኮሎጂ ማስተርስ ዲግሪ ትሰሪያለሽ አልኳት። ምን አለች? አዎ ትችያለሽ። አላገባችም የዛ ጊዜ። ከዛ ቀጥ ብላ ሄዳ ትምህርት ቤት ገባች። ቲዮሎጂ ትምህርት ማነው? ቲዮሎጂ ትምህርት ቤት አይደለም፣ ሳይኮሎጂ የምትማርበት ትምህርት ቤት ገባች። ኮርሶቿን ወሰደች፣ ተፈተነች፣ በሙሉ ያገኘች የተማረችውን ሁሉ። ከዛ ማስተርሷን ሰራች። ከዛ በኋላ ነው አገባች፣ ወለደች። አሁን ትንሽ ልጅ ያላት። እንደዛ ነው። እና ምን ለማለት ነው የፈለኩት፣ አንቺ ማስተርስ ዲግሪ መስራት አለብሽ። ማስተርስ ይጠበቅብሻል። አንድ ይጠበቅብሻል። በጣም ደስ ይለኛል። ለምንድን ነው ይሄን የምለው? እንትን መሆን ስላለበት ነው። ጊዜው እስካለ ድረስ አሁን አንቺ የምታገቢበት ጊዜ አለ። ብስታገቢ ይሄንን ጊዜ አታገኘው። ስለዚህ አሁን ዴቨሎፕ አደርጋለሁ፣ ራሴን አሻሽላለሁ። ተጨማሪ የተማርሽ እኮ ትምህርት በቂ ነው። ያለሽም እውቀት በጣም ኢምፕሬሲቭ ነው፣ ደስ ነው የሚለኝ እውቀትሽ። ግን ደግሞ ለምን አንድ ሌቭል አላሳድገውም እና ደግሞ ትሄጂና ደግሞ ትገቢያለሽ። ይሄ ዴቨሎፕመንት ነው፣ ሰልፍ ዴቨሎፕመንት ነው። አንቺ ራስሽ ወስነሽ አሁን ደግሞ ማስተርሴን መስራት አለብኝ በዚህ ጉዳይ የተሻለ ነገር መሆን አለብኝ ስትይ፣ እሱ ሰልፍ ዴቨሎፕመንት ነው። ሆም ብለሽ ነው የምታደርጊው። ሆም ብለሽ ኢንቴንሽናሊ ካላረግሽው አትሄጂም፣ አትመዘገቢም፣ አትሰሪም፣ ሪላክስ ነው የምታደርጊው።